ሰላም ጤና ይስጥልኝ እንዴት ሰነበታችሁ ውድ የቻናላችን ቤተሰቦች። ቻናላችን የተለያዩ በአለም የተሰሙ ዜናዎችን የሚያቀርብ ቻናል ነው። ሰብስክራይብ ላይክ ሼር በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ይሄ ቻናል በአለም የሚሰሙ አንዳንድ የጦርነት ዜናዎችና የፖለቲካል ዜናዎች የሚቀርቡበት ትልቅ ቻናል ነው። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። አሊያም የቻናላችን ቤተሰብ ለመሆንና ዜናዎች ሲለቀቁ የመልእክት ወይም ኖቲፊኬሽን እንዲደርሳችሁ የቻናላችን ደውል ምልክቷን በመንካት ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። የቻናላችን ቤተሰብ ሁኑ እንላለን። በመቀጠል አሁን የተሰሙ መረጃዎችን ለማቅረብ እንሞክራለን። አሁን የተሰሙ መረጃዎች በአማራ ክልል ተፋፍሞ የቀጠለው ጦርነት አሁንም መቀጠሉ እየተሰማ ይገኛል። ይህም በአማራ ክልል ያሉ የጦርነት ስጋቶች በሁሉም በወሎ ግንባርም ሆነ በሌሎች ግንባሮች ያለውን የጦርነት ስጋት በመቀጠሉ በመከላከያና በአማራ ክልል ፋኖ መሃል ያለው ጦርነት እንደቀጠለ ነው ተብሏል። ገዢው ፓርቲ አሁንም ለፋኖ ኃይሎች ማስጠንቀቂያ እየሰጠ ነው። በጠረጴዛ ዙሪያ እንወያይ እያለ ነው ተብሏል። ይህም የአማራ ክልል ፋኖ የተነሳንበት አላማ ሳናሳካ ምንም አይነት ድርድር አንደራደርም ብሏል ተብሏል። በዚህም በነገራችን ላይ ከአማራ ክልል ፋኖ የተገነጠሉ አንዳንድ የአማራ ክልል ፋኖዎች አባላት እና ባለስልጣናት የነበሩ ሰዎች በሰላም ለመንግስት እጃቸውን እንደሰጡ እየተሰማ ይገኛል። ይህም አሁንም ያለውን የጦርነት ስጋት ይቀንሳል ተብሎ ነበር። ግን አሁንም እንደቀጠለ ያለው ይህ ጦርነት በደብረ ማርቆስ እና ደብረ ዘይት አካባቢ ያለውን የጦርነት ስጋቶች አሁንም እንደቀጠሉ ናቸው። ከደብረ ማርቆስ ተቆጣጥሮ የነበረው የአማራ ክልል ፋኖ አሁን ላይ ከደብረ ማርቆስ መልቀቁ ተሰምቷል። ይህም ትልቅ ነገር ነው። ግን ገዢው ፓርቲ አሁንም ለሚመለከተው ጉዳይ አሁንም እንዳልቆመ እየተሰማ ይገኛል። ይህም በአማራ ክልል ያለውን የጦርነት ስጋት እንደማይቀንስ ተንታኞች ይናገራሉ። መንግስት በብዙ ኃይል ታግዞ ወደ አማራ ክልል መግባቱ እየተሰማ ይገኛል። ይህም መንግስት ለዚህ ጦርነት ትልቅ ዝግጅት ማድረጉ ያሳያል። ይህም በክልሉ ያለውን ነባራዊ ሁኔታ ያልተመለከተ ብሎታል ፖለቲከኞች። ይህም አማራ ክልል አሁን ያለበት ሁኔታ ላይ ጦርነት እንደማያስፈልግ ግልጽ ነው። ለዚህም መንግስት የሚችለውን ሁሉ ለሰላም ማድረግ አለበት ተብሏል። ይህም አሁንም ድረስ እንደቀጠለ ያለው ይህ ጦርነት ከመንግስት የተሰጠ ኦፊሻል መግለጫ እንኳን ባይኖርም የፋኖ አንዳንድ ባለስልጣናት በስልክ እንዳሳወቁት ከሆነ ጦርነቱ አሁንም እንደቀጠለ ነው። ከመከላከያ በኩል በጣም ብዙ የተባሉ ምርኮ መገኘቱና ሙሉ ሻለቃ መማረኩ ተሰምቷል። ይህም ታንክም ጨምሮ ከዙ 23 የሚባሉ መሳሪያዎች ከክላሽ ጀምሮ እስከ ታንክ መማረኩና ብዙ የመከላከያ ሰራዊት አባላት መማረካቸው ተሰምቷል። ይህም ምን አይነት ጦርነቱ በምን ያክል ሁኔታ ላይ እንዳለ የሚያሳይ ነው። በዚህ ላይ በመከላከያ በኩል የሚመራው በ4 ጀነራሎች ይመራል የተባለው ጦር ትልቅ
ውጊያ መጀመሩም ተሰምቷል። ይህም የአማራ ክልል ፋኖ ይዞት የነበረው የደብረ ማርቆስ ከተማን ማስለቀቅ መቻሉ የኢትዮጵያ መከላከያ ሰራዊት ትልቅ ድል ነው ተብሏል። ይህም ድል ይቀጥላል ተብሏል። ከደብረ ማርቆስ ከወር በፊት በመከላከያ እጅ ገብቶ የነበረ ቢሆንም በመሃል በአማራ ክልል ፋኖ እጅ መግባቱ ተሰምቶ ነበር። አሁን ላይ በቅርቡ አማራ ክልል ፋኖ ሙሉ ለሙሉ ከደብረ ማርቆስ ከተማ ለቆ መውጣቱና በ4 ጀነራሎች የሚመራው ጦር ውጤት እያስመዘገበ መሆኑ ተሰምቷል። ይህም አሁንም ድረስ ያለውን የመንግስት ኃይሎች ጋር ያለውን ጦርነት እንደቀጠለ መሆኑን ያሳያል። በዚህ ላይ ከመንግስት በኩል የሚሰሙ አንዳንድ ነገሮች አሁን ኦፊሻሊ የተጀመረ የምክክር ኮሚሽነሮች ስብሰባ ተጀምሯል። በዚህ ላይ አንዳንድ ውጤታማ ስራዎች ይሰማሉ ተብሏል። ይህም ከመንግስት አንዱ ህዝብ የሚጠብቀው ጎን ነው ብሏል። በዚህ ላይ ምንም አይነት የጦርነት ዜና መስማት የማይፈልገው የኢትዮጵያ ህዝብ ጆሮው ከጦርነት ዜና እንዲላቀቅ ምኞታችን ነው። ይህም በዚህ የሚሰሙ አንዳንድ የጦርነት ነጋሪ ዜናዎችን የአማራ ክልል ፋኖ ማረኩ ያለውን የመንግስት ሰራዊት የመከላከያ ሰራዊት አባላቱን መማረኩና በዚህ ላይ አንዳንድ የሚሰሙ የጦርነት ክፍተቶች እንደሚታይ ቢሆንም በዚህ በኩል የሚሰሙ አንዳንድ ኦፊሻል ያልሆኑ መረጃዎች መሰማታቸውን ቀጥለዋል። በዚህ ላይ የመንግስት ሰራዊት አባላት የመከላከያ ሰራዊት አባላቱም በፋኖ እጅ መግባታቸው እና ይህም በሀገራችን የሚገኙ የጦር ግንባታዎች የመንግስት ግልበጣ የሚመስል የጦርነት መፋፋም እንደቀጠለ ይመስላል። በዚህ ላይ ከትግራይ ክልል አንዳንድ የሚወጡ መረጃዎች እንደሚያሳዩት ደግሞ ህወሓት በትልቁ የጦርነት ዝግጅት እያደረገ መሆኑ ይሰማል። ይህም አንድ ላይ ሊተባበሩ እንደሆነ ያስታውቃል ተብሏል። በዚህም የአማራ ክልል ፋኖ ከማንኛውም አካል ጋር ታግዘን ብልጽግናን ለመገልበጥ እንሰራለን እያሉ ይገኛሉ። በዚህም በትግራይ ክልል የሚወጡ መረጃዎች እንደሚያሳዩት ከሆነ የህወሓት ዝግጅት አሁንም እንደቀጠለ መሆኑ ተሰምቷል። በዛ ላይ ከሁሉም በኩል የነበረውን የህወሓት ሰራዊት የቲፒኤልኤፍ ሰራዊት ወደ አንድ ቦታ እየተሰበሰበ መሆኑም ተሰምቷል። ይህም ለጦርነት ዝግጅታቸውን እየጨረሱ እንደሆነ ይሰማል። በዚህም በዚህ በኤርትራ በኩልም ኤርትራ ወደ ጦሯን ወደ ኢትዮጵያ ድንበር የማስጠጋት ሁኔታ እያሳየች ነው ተብሏል። ይህም ትልቅ የጦርነት ዝግጅት ነው ተብሏል። በዚህም በአማራ ፋኖ በኩል የሚሰማው ትልቅ ኦፊሻል የሆነ የተጀመረ ጦርነት እንዳለ ይታወቃል። በደብረ ማርቆስ አካባቢ ያለው ይህ ጦርነት አሁንም ትልቅ ስጋት ሆኖ ቀጥሏል። መንግስትም ምንም እንኳን ኦፊሻል ያለው ነገር ባይኖርም የመከላከያ ሰራዊቱ አብዛኛው የመከላከያ ሰራዊት ወደ አማራ ክልል ገብቷል ተብሏል። ይህም በድሮን የታገዘ የመከላከያ ሰራዊት እርምጃ አሁንም እየቀጠለ መሆኑ ይታወቃል።
በአማራ ክልል ህዝብ ላይ ማንኛውም አካል ጦርነት አይክፈት የሚል ሰላማዊ ሰልፍ በትናንትናው ዕለት ወጥቶ የነበረ ቢሆንም ምንም አይነት ተሰሚነት ያላገኘ ሰልፍ ነው ተብሏል። ምንም የተበጀለት መፍትሄ ባይኖርም ህዝቡ ጦርነት አንፈልግም እያለ እየተጫጫኸ ይገኛል። ይህም ከፖለቲካ ጦርነት ህዝቡ ነፃ መሆኑም ያስታውቃል። በዚህ ላይ በአማራ ክልል ትልቅ ውድመት እያደረሰ የሚገኘው ይህ ጦርነት የአማራ ክልል ህዝብ በጭራሽ አንደግፈውም የሚል ድምጽ እያሰማ ይገኛል በሁሉም በኩል። ይህም በመንግስትና በተቃዋሚ ፓርቲዎች መሃል የሚደረግ ጦርነት በህዝብ በኩል ድጋፍ የሌለው ጦርነት እንደሆነ ያሳያል። ይህም የስልጣን ጥማት ብሎታል ፖለቲካ ምሁሮች። ይመስላል እንደሚመስል ከሆነ ገዢው ፓርቲ ራሱ በአንዳንድ ቦታዎች ላይ እንደሚታየው ከሆነ በትላልቅ መሳሪያዎች የታገዘ ህዝብ ያለበት አካባቢ ላይ ትልቅ ጦርነት እየከፈቱ መሆኑም ትልቅ ተቃውሞ ያስነሳ ጉዳይ ሆኖ ቀጥሏል። ይህም ምንም እንኳን በመንግስት ዘንድ ባይደገፍም ግን መንግስት ተገደን ነው እያለ ይገኛል። ይህም መገደዱ ይህም በመንግስት በኩል የሚታየው ተጋደን ነው የሚለው ቃል እንደሚያሳይ ከሆነ በትላልቅ መከላከያ ሰራዊት ጀነራሎች የሚመራው ጦር ወደ ደብረ ማርቆስ አካባቢ ዘልቆ መግባቱም ይህም ተገደን ነው ብሏል መንግስት። ለዚህም ምንም እንኳን የአማራ ክልል ፋኖ ያለው ነገር ባይኖርም መንግስት ብዙ የአማራ ክልል ፋኖ አባላትን ማርከናል ያለ ይገኛል። ይህም ትልቅ የመንግስት አቅም የታየበት ነው ተብሏል። ይህም የአማራ ክልል ፋኖ አባል የሆነው አንድ ግለሰብ በስልክ እንደተናገረው ከሆነ ይሄ ትልቅ ቅጥፈት ነው። ከኛ በኩል ምንም አይነት የተያዘ አባል ሆነ የሰራዊቱ መሪዎች የሉም። ከነሱ በኩል አንዳንድ ኮሎኔሎችና ኮማንደሮችን ማርከናል ብሏል። ይህም የመሳሪያዎች ስብስብም ማርከናል እያለ ይገኛል የአማራ ክልል ፋኖ። ይህም በዛ በአካባቢው ላይ ያለው ውጥረት እንደቀጠለ መሆኑም ያሳያል። በዚህ ላይ ምንም እንኳን የአማራ ክልል ፋኖ ጦርነቱን ለመቀጠል ፍላጎት ቢኖረውም ትልቅ የመንግስት ጦር እንደሚጠብቀው ይታያል። ይህም ለጦርነቱ ብዙ አመት ተዘጋጅተናል ብሏል የአማራ ክልል ፋኖ መሪ የሆነው አንድ ባለስልጣን። ምንም እንኳን ቢዘጋጀውም በጦርነቱ ትልቅ ውድመት ይደርሳል። ይህም ህዝብ ላይ ከእነሱ በላይ የሚጎዳው ህዝብ እንደሆነ ይታወቃል። መንግስትም የፋኖ አባላቱም ለህዝቡ ማሰብ መቻል ያለባቸው ይመስላል። ማሰብ ካልቻሉም ህዝቡ ተቃውሞ እንዳለው ይታወቃል። ግን ምንም እንኳን ደፍሮ ያወራ ባይኖርም በመንግስት በኩል ምንም እንኳን የተሰማ ነገር ባይኖርም ይህ የፋኖ ኃይሎችና ከመንግስት በኩል የሚደረገው የጦርነት መፋፋም አሁንም መቀጠሉና በሀገር ውስጥ የሚሰሙ ነገሮች እንደቀጠሉ ነው። በአማራ ክልል ፋኖ በኩል አንዳንድ መሪዎች ከትግራይ ህወሓት ጋር አንዋጋም እነሱ ከሃዲዎች ናቸው እያሉ ይገኛሉ። ይህም ትልቅ አለመግባባት ፈጥሯል ተብሏል በአማራ ክልል ፋኖ በኩል። በዚህ ላይ አዲስ መረጃ ሲኖር እናደርሳችኋለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ሁኑ እንላለን። ሰላም
ቆዩልን። ለሚሰሙ መረጃዎች መልእክት እንዲደርሳችሁ የደወል ምልክቷን በመጫን የቻናላችን ቤተሰብ ሁኑ። እናመሰግናለን። ደህና ቆዩልን።